ለሰባት መካፈል መቻል መጻፋችሁ ላይ የለም ግን ለማስተማር ደስ ከሚለኝ ፓርት ውስጥ አንዱ ይሄኛው ነው። ምክንያቱም ብዙ ስራዎች አሉ የሚያስደስቱ ከባድ ያለው ነገር በጣም ቀላል ይሆናል። ቀለል ባለ መንገድ የማሳያችሁ ይሆናል። እናንተ ፎርሙላውን መከተል በፎርሙላው መሰረት ጥያቄዎችን መስራት ነው። ለሰባት መካፈል ይችላል። ይሄ 2016 ሚኒስትሪ ላይ ከመጣ ጥያቄዎች ውስጥ አንዱ ነው። ያው ከሚከተሉት ሙሉ ቁጥሮች ውስጥ ለሰባት መካፈል የሚችለው ሙሉ ቁጥር የቱ ነው? ምንም ያክል ቁጥሩ ቢበዛ ለሰባት ይካፈላል ወይም አይካፈልም የሚለው በቀላሉ መለየት ትችላላችሁ። የመጀመሪያው እንግዲህ ለሰባት መካፈል መቻል በሁለት ይከፈላል። የመጀመሪያው ባለ ሁለት ዲጂት ሲሆን ሁለተኛው ደግሞ ሶስት እና ከዛ በላይ ዲጂቶች ሲኖሩት ሶስትና ከዛ በላይ ዲጂቶች ሲኖሩት እና ባለ ሁለት ዲጂት ሲሆን እስቲ ባለ ሁለት ዲጂት እንያ እንግዲህ የባለ ሁለት ዲጂት ፎርሙላ ወይም ቀመሩ ምንድነው? የ10 ቤቱ ሲባዛ በ3 ሲደመር የ1 ቤቱ የ10 ቤቱ ሲባዛ በ3 ሲደመር የ1 ቤቱ የመጀመሪያውን ውሰድ 42 እኩል ይሆናል ከ42 ላይ የ10 ቤቱ ስንት ነው? 4 ሲባዛ በ3 ሲደመር የ1 ቤቱ ስንት ነው? 2 4 ሲባዛ በ3 12 ሲደመር 2 12 ሲደመር 2 14 ለሰባት መካፈል ይችላል። ምክንያቱም 14 ሲካፈል ለሰባት 2 ነው። ግን አንድ ዲጂት ራሱ እስከሚመጣ መሄድ እንችላለን። ስንት ላይ ደረስን? 14 እኩል ይሆናል የ10 ቤቱ ስንት ነው? 1 ሲባዛ በ3 ሲደመር የ1 ቤቱ ስንት ነው? 4 1 ሲባዛ በ3 3 ሲደመር ስንት? 4 3 ሲደመር 4 7 ለሰባት መካፈል አይችልም? ይችላል። ስለዚህ 42 ለስንት መካፈል ይችላል? ለሰባት መካፈል ይችላል። አንድ ልጨምርላችሁ 93ን ልስራላችሁ 93 ለ93 እኩል ይሆናል የ10 ቤታችን ስንት ነው? 9 ሲባዛ በስንት? በ3 ሲደመር የ1 ቤታችን ስንት ነው? 3 9 ሲባዛ በ3 27 ሲደመር ስንት? 3 27 ሲደመር 3 30 እንውሰድና 30 እኩል ይሆናል የ10 ቤታችን ስንት ነው? 3 ነው 3 ሲባዛ በ3 ሲደመር የ1 ቤታችን 0 3 ሲባዛ በ3 9 ሲደመር 0 9 ለሰባት ይካፈላል? አይካፈልም። ስለዚህ 93ም ለሰባት መካፈል አይችልም ማለት ነው። ለሰባት መካፈል አይችልም። እንግዲህ ባለ ሁለት ዲጂት ሲሆን በዚህ አይነት መንገድ ለሰባት ይካፈላሉ ወይስ አይካፈሉም የሚለውን የምታስቀምጡ ይሆናል ማለት ነው። ሐመርዋና መ አሉ እሱን እናንተ ስሩት። 63 እና 92 ለሰባት መካፈል 63 እና 21 ለሰባት መካፈል ይችላሉ ወይስ አይችሉም የሚለውን ፎርሙላውን ተጠቅማችሁ መቻሉን አልመቻሉን ኮሜንት ላይ አስቀምጡልኝ። ያ የተሻለ አማራጭ ነው። ሁለተኛው ደግሞ እንግዲህ አንደኛው ባለ ሁለት ዲጂት ሲሆን ነው። ሁለተኛው 3 እና ከዛ በላይ ዲጂት ሲሆን 3 እና ከዛ በላይ ዲጂት ሲሆን 3 እና ከዛ በላይ ዲጂት ሲሆን ምን እናደርጋለን? አሁንም ምንም አታደርጉትም። ፎርሙላውን በትክክል ነው የምትጠቀሙት። የዛኛው ፎርሙላ የመጨረሻ ሁለት ዲጂት ያ ማለት የ1 ቤቱና የ10 ቤቱ የመጨረሻ ሁለት ዲጂት ሲደመር 2 ሲባዛ የቀረው ዲጂት ያ ማለት
የአንድ ቤቱን ሁለቱን የመጨረሻ ሁለቱን ዲጂት ወስደናል። እሱን ከወሰደን በኋላ የቀረው ዲጂት ይሄ ነው ፎርሙላችን። የመጨረሻው ሁለት ዲጂት ሲደመር ሁለት ሲባዛ የቀረው ዲጂት። ምሳሌ እናምጣና 721 ምሳሌያችን 721 ለ7 ይካፈላል ወይስ አይካፈልም? እንግዲህ ህጉን የመጨረሻ ሁለት ዲጂት ይላል። የመጨረሻ ሁለት ዲጂታችን ማን ነው? 21 ሲደመር ስንት ሲባዛ ነው? ሁለት ሲባዛ የቀረው ዲጂት 21ን ከወሰድን በኋላ የቀረው ማን ነው? 7 ብቻ ማለት 7 21 ሲደመር ሁለት ሲባዛ በ7 14 1 ሲደመር 4 5 ሁለት ሲደመር 1 3 ስንት መጣ? 35። አሁን ወደ ስንት ዲጂት መጣን? ወደ ሁለት ዲጂት መጣን ማለት ነው። ወደ ሁለት ዲጂት መጣን። የሁለት ዲጂት ቅድም ምንድነው ያልነው? ባለ ሁለት ዲጂት ሲሆን ምንድነው የምናደርገው? ባለ ሁለት ዲጂት ሲሆን ምንድነው የምናደርገው? ባለ ሁለት ዲጂት ሲሆን ምንድነው የምናደርገው ብለናል? የ10 ቤቱ ሲባዛ በ3 ሲደመር የአንድ ቤት የ10 ቤታችን እዚህ ጋር ስንት ነው? 35 እኩል ይሆናል 3 ሲባዛ በ3 ሲደመር የአንድ ቤታችን ስንት ነው? 5 3 ሲባዛ በ3 9 9 ሲደመር 5 እኩል ይሆናል 14። ቅድም እዚህ ጋር አይተናል መሰለህ 14 አይደል? 14 መጣለን። ከዛ መጨረሻችን ስንት ሆነ? 7 ማለት ነው። 14 ማለት እንግዲህ 1 ሲባዛ በ3 3 ነው። 3 ሲደመር 4 7 ይሆናል። 7 ደግሞ ለ7 መካፈል ይችላል። ስለዚህ 721 ለስንት መካፈል ይችላል? ለ7 መካፈል ይችላል። ለ14091 ይሄ ቁጥር ለ7 ይካፈላል ወይስ አይካፈልም? በተለይ እችኛዋን ህጓን ብቻ በደንብ ያዙ። እችን ህግ ከያዛችሁ ምንም የሚያስቸግራችሁ ነገር የለም። እሺ ከዚህ ቁጥር ላይ የመጨረሻ ሁለት ዲጂት ማን ነው? 91። የቀረው ዲጂት ስንት ነው? በኋላ 140 ነው እንዳትሳሳቱ። 91 ሲደመር 2 ሲባዛ የቀረው ዲጂት 140። አሁን 2 ሲባዛ በ140 ስንት ይሆናል? 280 ሲደመር 91 ደምሩት። 1 ሲደመር 0 1 8 ሲደመር 9 17 7 ጽፈን አንድ አለን። እሷን አንድ እዚህ ለሁለት ስንሰጥ 371። ስንት ዲጂት ነበረ ቅድም? 5 ዲጂት ነበር። ወደ ስንት ዝቅ አለ? ወደ 3። ባሉን ቀጥል። አሁን የመጨረሻ ስንት ዲጂት? 2 ዲጂት ማን ነው? 71 ሲደመር 2 ሲባዛ የቀረው ዲጂት 71 ከወሰድን በኋላ የቀረችው ዲጂት ስንት ነች? 3 ሲባዛ በ3 2 ሲባዛ በ3 6 ሲደመር 71 71 ሲደመር 6 77። አሁን ስንት መጣለን? 77 መጣለን። 77 ለ7 መካፈሉ እናውቃለን። ያ ስንት ነው? 11 ነው። 77 መጣለን እኩል ይሆናል 77። አሁን 77 ለ7 መካፈል ይችላል። ያ የሚመጣው 11 ነው። ግን ደግሞ እንዲያው ባለ ሁለት ስለሆነ ባለ ሁለት ደግሞ ህጉ ምንድነው የምለው? የ10 ቤቱ 7 ሲባዛ በ3 ሲደመር የቀረው ዲጂት ስንት ነው? 7 7 ሲባዛ በ3 21 21 ሲደመር 7 28 መጣለ። አሁንም እዚህ ጋር የ10 ቤቱ ስንት ነው? 2 ሲባዛ በስንት? በ3 ሲደመር ስንት? 8 2 ሲባዛ በ3 6 6 ሲደመር 8 14። አሁንም መቀጠል እንችላለን፣ ግን ስናውቀው እናቆማለን። ግን መቀጠልም ትችላላችሁ። አሁን 14 ለ7 መካፈል መቻሉና ያለ መቻሉን የማያውቅ ተማሪ አንድ ዲጂት እስከሚመጣ ማካፈል ይችላል። ግን ደግሞ 6 ክፍል ነው ደርሶ ለ7 መካፈልና 14 ለ7 ይከፈላል ወይ ሳይካፈል የሚለውን ካለማ በጣም ከባድ ነው የሚሆነው። እሺ 14ን ውሰዱት።
አንድ ቤቱ ስንት ነው? የ10 ቤቱ 1 ነው። 1 ሲባዛ በ3 ሲደመር 4 እኩል ይሆናል ስንት ይሆናል? 7 ይሆናል። 1 ሲባዛ በ3 3 3 ሲደመር 4 7 ይሆናል ማለት ነው። እንግዲህ የሰባት ህግ ይሄን ይመስላል። ማንኛውንም ቁጥሩ ራሱ በጣም ቢበዛ ያ ቁጥር ለ7 ይካፈላል ወይስ አይካፈልም የሚለውን ለመለየት ምንም ለምን 12 ዲጂት አሁን በቃ እየቀነሰ ነው ይመጣው አንድ ዲጂት እስከሚሆን ማለት። ስለዚህ ለ7 መካፈል መቻል ይሄን ይመስላል። እናንተ በደንብ ቤት መለማመድ ነው። እያንዳንዷን አይታችሁ መስራት ያለባችሁ ይሄ በብዛት ነው። ሚኒስትሪ ላይ አብዛኛው ጥያቄዎች የሚበዙበት ፓርት እዚህ ላይ ስለሆነ ትኩረት ሰጣችሁ አንብቡት። ያልገባችሁ ጥያቄ ካለ ጥያቄውን በኮሜንት ላይ ማስቀመጥ ትችላላችሁ። እኔ ኮሜንታችሁን የሚያይና ለዛ ምላሽ የሚሰጥ ነው የሚሆነው። ደንብ 7 ለ8 መካፈል መቻል እዚህ ጋር በደንብ ማስተዋል አለበት። የአራትን ህግ አስተውሉ። ለ8 ይጠቅማቸዋል። ለአራት ህግ ምንድነው ምለው ለሁለት ጊዜ መካፈል ከቻለ ለአራት መካፈል ይችላል። የ8 ላይም ያን ይሰራል። ግን እዚህ ጋር በደንብ አስተውሉ። አንድ ሙሉ ቁጥር ለ8 ይካፈላል የምንለው አንድ ሙሉ ቁጥር ለ8 ይካፈላል የምንለው የመጨረሻ ሶስቱ ዲጂቶች የመጨረሻዎቹ ሶስቱ ዲጂት የሚወክሉ ቁጥር ለ8 የሚካፈል ከሆነ ነው። እዚህ ጋር በተሰጠን 193128 አሁን እናንተ ያ የተለመደውን ለምሳሌ እዚህ ጋር የመጨረሻ ሶስቱ ዲጂት የሚባሉት 128 614 እና 300 ነው። ለ8 አካፍላችሁ ቼክ አድርጋችሁ እነዛ ቁጥር ለ8 መካፈል ከቻለ የተሰጠን ቁጥር ለ8 ይካፈላል የሚለው ግን አሁን ያን ህግ አይደለም ማሳያችሁ። አሁን አስቡ እናንተ 128 ረጅሙን የማካፈል ዘዴ ማለት ሲካፈል ለ8 በጣም ተራራ የሆነ ማለት ነው። እንዲህ አይነቱ አያስፈልግም። እናንተ ብታሰሉት አሁን 1 ለ8 መካፈል ይችላል አይችልም። ስለዚህ 12 እንወስዳለን። 12 ሲካፈል ለ8 ስንት ጊዜ ይደርሳል? 8 አንድ ጊዜ 1 ሲባዛ በ8 8 አሁን ምን እናደርጋለን? እንቀንሳለን። 12 ሲቀነስ 8 4 እናንተ የምታደርጉትን ነው እየነገርኳችኋለሁ። አሁን 4 ደግሞ ለ8 መካፈል አይችልም። ምንድነው የምናደርገው? 8 እናወርዳለን። 48 ለ8 ይካፈላል። አሁን አብዛኛውን ተማሪ ሳያቸው 48 ለ8 እንግዲህ አስቡ። እንደዚህ ልትሉት ነው እንግዲህ ስለሰሩ 1 2 3 4 5 6 7 8 1 2 3 4 5 6 7 እዚህ ጋር 8ኛው 8 10 11 እያላችሁ ስንት እስከሚደርስ 64 ወይም ያው ፈጣን ብሎ የማያካለ ደግሞ 48 ሲካፈል ለ8 ስንት ጊዜ 6 ሲባዛ በ8 48 ቀሪ ስንት ወጣል? 16 አያስፈልግም እንደ ያኔ ነገር። ከዚህ በተሻለ ምንም አይነት ልፋት ሳይሆን ቀለል ባለ መንገድ በማየት ልክ እንደምትመልሱት አድርጋችሁ የምትሰሩት ነው። ይሄኛው በፍጹም አስፈላጊ አይደለም። መጀመሪያ 8 ማለት ምን ማለት ነው? በደንብ አስተውሉ። 8 ነው ሰዱ። አሁን 2 ሲባዛ 2 4 ሲባዛ 2 8 ስንት ሁለቶች አሉ? 3 ስለዚህ አንድ ቁጥር ለ8 ይካፈላል የምንለው ምን ስናደርግ ነው? የተሰጠን ቁጥር ለሁለት 3 ጊዜ መካፈል ከቻለ ብቻ ነው። የተሰጠን ቁጥር ለሁለት 3 ጊዜ መካፈል ከቻለ ለስንት መካፈል ይችላል? ለ8 መካፈል ይችላል። እናያቸው እስቲ ማን እንወስዳለን? 128 ለሁለት የ128 ግማሽ 64 የ64 ግማሽ ለሁለት 32 32 ለሁለት 16 ጨረሰ። በቃ አለቀ። ይሄ ቁጥር ለስንት መካፈል ይችላል? ለ8 መካፈል ይችላል። ምክንያቱም ለሁለት 3 ጊዜ ተካፍሏል። ለሁለት ለ3 ጊዜ ከተካፈለ ለ8 ተካፍሏል ማለት ያ ማለት 2 ሲባዛ 2 4 ነው። 4 ሲባዛ በ2 ስንት ነው? 8 ለስንት ተካፍሎልናል? ለ8 ተካፍሎልናል ማለት። እንቀጥል። ሶስቱ ዲጂቶች 614 ሲካፈል ለ2 614 ሲካፈል ለ2 307 ሲካፈል ለ2 ይችላል አይችልም? 307 ለ2 ይችላል? አረ የመጨረሻውን ዲጂት ይሁን ስንት ነው? 7 ለ2 ይችላል? አይችልም። በቃ አለቀ። ጨረሳችሁ። አሁን እንደዛ ለስንት ብላችሁ መልፋት አስፈልግ።
614 ለሁለት አንድ ጊዜ ብቻ ተካፍሏል። ከዛ በኋላ አልተካፈለም። ስለዚህ ለ8 መካፈል አይችልም። ምክንያቱም ለሁለት 3 ጊዜ ምን ስላላለ ስላልተካፈለ። አመርሃ 300 ሲካፈል ለሁለት 150 150 ሲካፈል ለሁለት 75 75 ሲካፈል ለሁለት ይችላል? አሁንም አይችልም። ምክንያቱም የመጨረሻዋ ዲጂት ስንት ነች? 5 ነች። 5 ደግሞ ኢተጋማሽ ነው። ኢተጋማሾች ደግሞ ለሁለት መካፈል አይችሉም ማለት ነው። 300 ለሁለት 2 ጊዜ ተካፍሏል። ግን ለሶስተኛዋ ሁለት መካፈል ስላልቻለ ለ8 መካፈል አይችልም። ምክንያቱም አንድ ሙሉ ቁጥር ለ8 ይካፈላል የምንለው ለ3 ጊዜ መካፈል ሲችል ብቻ ነው። ለሁለት 3 ጊዜ መካፈል ከቻለ ለ8 መካፈል ይችላል። የ8 ደንብ ይሄን ይመስላል። ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡ። በዚህ አይነት የማስተማር ዘዴ ጥያቄ ያለኝ ካላችሁ በጣም ከባድ ነው የሚሆነው። በነገራችን ላይ እዚህ ጋር ማስታወስ ፈልገው ሰብስክራይብ፣ ላይክ፣ ሼር ለሚያስፈልጋቸው ማድረጉን እንዳይረሱ። የእናንተ ደግሞ ሰብስክራይብ ማድረግ፣ ላይክ ማድረግ ለኔ በጣም ጠቃሚ ነውና አስፈላጊ ስለሆነ ያ እንዳይረሳችሁ። ወደ ደንብ 8 ለ9 መካፈል። ዋው 9 እና 3 ደግሞ በጣም ተመሳሳይ ናቸው። አንድ ሙሉ ቁጥር ደንብ 8 ለ9 መካፈል መቻል። እንግዲህ አንድ ሙሉ ቁጥር ያለ ቀሪ ለ9 የሚካፈለው የቁጥር ዲጂቶቹ ድምር ለ9 የሚካፈል ከሆነ ነው። እንግዲህ የደንብ 3 እና ደንብ 9 ተመሳሳይ ህግ ነው ያላቸው። እስቲ ምሳሌዎችን እንያ። ለምሳሌ 45 ማለት 4 ሲደመር ስንት 5 እኩል ስንት 9። ለ9 መካፈል ይችላል አይችልም? ይችላል። ምክንያቱም ድምራቸው ስንት መጣ? 9 መጣ። 9 ደግሞ ለ9 መካፈል ይችላል። ስለዚህ 45ም ለ9 መካፈል ይችላል። 342 እኩል ይሆናል 3 ሲደመር 4 ሲደመር 2 3 ሲደመር 4 7 7 ሲደመር 2 9 9 ደግሞ አሁንም ለ9 መካፈል ይችላል። ስለዚህ 342ም ለ9 መካፈል ይችላል? ለ9 መካፈል ይችላል። 111 ወይም እንቀይረውና 111,114 ያ እንዲካፈል ነው የሚካፈል ለመሆን ነው። እዚህ 1 ሲደመር 1 ሲደመር 1 ሲደመር 1 ስንት ነው? 5 ነው። ሲደመር 1 ሲደመር 4 1 ሲደመር 1 2 3 4 5 5 ሲደመር 4 አሁንም 9 9 ለ9 መካፈል ይችላል። ስለዚህ 111,114ም ለ9 መካፈል ይችላል። 7827 ይሄኛውስ 7827ስ 9 ይካፈላል። 7 ሲደመር 8 ሲደመር 2 ሲደመር 7 7 ሲደመር 8 15 15 ሲደመር 2 17 17 ሲደመር 7 24 24 ማለት ደግሞ 2 ሲደመር 4 2 ሲደመር 4 ስንት ነው? 6 6 ለ9 ይካፈላል? አይካፈልም። ስለዚህ 7827ም ለስንት መካፈል አይችልም? ለ9 መካፈል አይችልም። ድምሩ ለስንት መካፈል ስላልቻለ? ለ9 መካፈል ስላልቻለ ማለት ነው። ድምሩ ለ9 መካፈል ስላልቻለ ቁጥሩም ለመካፈል አይችልም። አንድ ምሳሌ ልጨምርላችሁ። 9991 እዚህ ጋር በደንብ ይዋው እንግዲህ ወይም አንድን መሃል ላይ ማምጣት እችላለሁ። ግን 999 በዛ አይደል? ስታይ የሚካፈል ይመስላል ግን አይደለም። እና ቀላሉ ደንብ 9 ለ10 መካፈል መቻል አንድ ሙሉ ቁጥር ያለ ቀሪ ለ10 ይካፈላል የምንለው የመጨረሻ ዲጂት ምን ሲሆን 0 ከሆነ ብቻ ነው።
የመጨረሻ ዲጂቱ 0 ከሆነ ለስንት መካፈል ይችላል? ለ10 መካፈል ይችላል ማለት ነው። እዚህ ጋር እንያቸው 8720 የመጨረሻ አንድ ቤቱ 0 ነው። 9000 የአንድ ቤቱ 0 ነው። 72110 የአንድ ቤቱ። ስለዚህ እነዚህ ለ10 መካፈል ይችላሉ። እንምጣ። ምንም የሚያስቸግራችሁ ነገር የለም። 4450 የመጨረሻው የአንድ ቤቱ ስንት ነው? 5 አይችልም። የመጨረሻው ለ10 መካፈል አይችልም። የመጨረሻ ዲጂቱ ስንት ስለሆነ? 5 ስለሆነ እዚህ ጋር የአንድ ቤቱ ስንት ነው? 3 ለ10 መካፈል አይችልም። የመጨረሻውና ለ10 መካፈል አይችልም። አንድ ቁጥር ለ10 ተካፈለ የምንለው የመጨረሻ ዲጂቱ ወይም የአንድ ቤቱ ምን ሲሆን ነው? አንድ ሙሉ ቁጥር ያለ ቀሪ ለ10 ይካፈላል የምንለው የመጨረሻ ዲጂት ለ10 0 ከሆነ መካፈል የመጨረሻ ዲጂቱ 0 ከሆነ ለስንት መካፈል ይችላል? ለ10 መካፈል ይችላል ማለት እዚህ ጋር ምን ያለው 8720 የመጨረሻ አንድ ቤቱ 0 ነው። 9000 የአንድ ቤቱ 0 ነው። የአንድ ቤቱ 7110 የአንድ ቤቱ። ስለዚህ 0 እነዚህ ስላልሆነ ለ10 መካፈል እንግዲህ ደንብና ስለመካፈል መቻል ያለ ይሄን ይመስላል። እንምጣ ቀጣይ ሁለተኛ። በቀጣይ ርዕስ እስክንገናኝ መልካም ቆይታ፣ መልካም የንባብ ጊዜ። በተማርንበት ዙሪያ ውስጥ ጥያቄ ካላችሁ ጥያቄያችሁን በኮሜንት አሳውቁኝ። ኮሜንታችሁን በማየት በዛ መልክ ደግሞ ሌላ ቪዲዮ የሚሰራላችሁ ነው የሚሆነው። በዋናነት ቤቱን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። መልካም ጊዜ